ዛሬ እንግዲህ በጣም ደስ ብሎኛል ማለት ነው። ማለት ጽናትና ኪራ እንግዲህ ፍቅራቸውን እየተከላለጹ እያለ እንግዲህ ለስመው ጎንበስ ስትል ሰውየው ወግ ብሎ ሲመጣ ወይኔ ድንጋጤ እንደ ዛሬ ደንግጬ አላውቅም። የእውነት በጣም ደነገጥኩኝ። ማለት ሻንጣውን ጎትቶ ሲመጣ በቃ እንደ ባለፈው አሁንም ፍቅራቸውን ሊያበላሽባቸው የሰውዬ የተረገመ አልኩኝ። ፈጣሪ ይቅር ይበለኝ ማለት ነው የምር በቃ በጣም እንደነገጥኩኝ። እነሱም ተደናግጠው አባቴ እንዴት መጣህ? ወዴት ነህ? እንዴት ለምን የሚለው ሁሉ ጠፋበት ማለት ነው። በድንብሩ ወጣ። ከዛም ሰውየው ቁጭ አለ። ይህ አባቴ ግን እንዴት ገባ ሲለው አንተ ልጅ ምን እየሆንክ ነው? ቤቴ እኮ ነው ምናምን። ለካ ቁልፍ አለ። በቃ ጽናት የሚበላ ታቀርብልኝ ልንገራት። አልፈልግም፣ ምንም አልፈልግም አለ። እሺ በቃ ለእኔ ታቀርብልኝ ልንገራት አለና ድንብርብሩ ወጥቶ ወደ ኪችን እየሮጠ ሄደ። ጽናትም የምታወራ ሁሉ እንደው ፍትፍት ነው ያለባት ዛሬ ማለት ነው። እንደው ለካ ቤቴ ውስጥ ጉድ አስቀምጬ ነበረ አይ እያለ እንግዲህ ሰውየው ግራ ተጋባ። እንግዲህ የሚያደርጉት ሁሉ ጥፍት ነው ያለባቸው። እውነት ለመናገር ጽናትና ኪራ እኔም በጣም ፈርቼ ነበረ ማለት ብቻ መጨረሻው ላይ ደስ ብሎኛል የእውነት ማለት። አሁን ዋነኛው ነገር ግን ኪሩቤል አሁንም የተደበቀው እውነት አለ። እየደጋገመ ስለ እናቱ ደካማ ጎንን እየነገረ ነው። ግን ከዚህ እንደዚህ ከምታደርጉና ልጁን ልቡን ከምትሰብሩት በኋላ እውነቱን ብትነግሩት ልጁ በጣም ነው የሚሰበረው። ምክንያቱም እች ሴትዮ አንድ ነገር ብትሆን በመሀል እናቱ ከሞተች በኋላ አይበለውና ከዛ እናት እኮ በእንደዚህ አይነት በሽታ ነበረ አንተ ትጎዳለን ብለን ነበር ያልነገርክ ቢሉት የምር ያን ጊዜ ነው ልጁን የምትገድሉት ማለት ነው። እና በጣም ይሰበራል። ስለዚህ ኪራ አሁን እውነቱን አውቆ ግዴታ እናቱን መንከባከብ አለበት በህይወት እያለች ማለት ነው። አሁንም እንግዲህ ጽናት ልትነግራቸው ጋሺ በቃ ኪራ ልጅ አይደለም፣ ለኪራ እንደምታስቡ እንደምትወዱት አውቃለሁኝ፣ ግን ደግሞ ኪሩቤል ልጅ አይደለም፣ ሁሉንም ነገር መቋቋም ይችላል። ስለዚህ ስለ እናቱ ማወቅ አለበት። እናም በኋላ ሰምቶ ከሚጸጸትና ከሚሰበር አሁን ቢነገረው ይሻላል። ትንፍሽ እኔ እንዴት እንደዚህ ታደርጊያለሽ? አንቺ አስጠንቅቄ አስምዬ ነግሬሽ ለኪሩቤል ልንገረው ትያለሽ እንዴ ምናምን አላት ማለት ነው። ጋሽ ቢጨንቀኝ እኮ ነው ምን ላድርግ፣ በቃ ትንፍሽ እንዳትይ ለኪሩቤል እያለ ሲነግራት እንግዲህ ኪራ ዘው ብሎ መጣባቸው። ሲያይ ጽናትን ፊት እንትን ብሏል። የአባትየውም እንደዛው በቃ ሂጂ አላት ማለት ነው ጽናትን። ጽናት ወደ ኪችን መጣች። ጽናት ኪችን መጣ እንግዲህ ሆድ ብሷት እያለቀሰች እያለ ማለት እሷ አንደኛ ነገር የሚያስለቅሳት ኪራን ሰውየው እሺ ካለ ኪራን የምታጣው ይመሰላት። ሁለተኛ ነገር ደግሞ በኋላ ላይ እናቱ የሆነ ነገር ብትሆን የኪራ መሰበር አሳሰባት ማለት ነው። እንግዲህ ኪራ ኪችን መጥቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ዛሬ እንግዲህ ጽናት ተረቋል ማለት ነው። እውነት ለመናገር የእውነት ማለት ደንግጫለሁኝ። በጣም እንደደነገጥኩትኝ ነበር ሰውየውን ሳየው፣ ግን መጨረሻው ላይ አማረ ማለት ነው። እንግዲህ ኪራ ምንድን ነው አባቴ ሰላም አይደላችሁም እንዴ? ምን ነው ፊታችን ላይ ነገር አለ? አዎ ፊታችን ላይ የሆነ ነገር እንዳለ ይነበባል። ስለ ምንም የለም ማለት ጽናትን ወደ ኪችን ሄደች። ከዛ ጽናቴን ተከትሎ እንግዲህ ኪራ ሄደ። ፊቷ ልውጥወጥ ብሏል። ስትል ምን ሆነሽ ነው ምንድን ነው ሲላት ምንም አልሆንኩም በቃ ዝም ብላ አቀፈኝ አለችውና አቀፈችው። ኪራ ግን አባት የሚቀበሉኝ ይመስልሃል ስትለው አላቅም ጽናት፣ ግን እኔ አንቺን ላጣሽ አልፈልግም፣ ግን በቃ የፈለገ ነገር እንኳን ቢሆን አባትስ እኔንም ባይቀበለኝ ግን ከቤተሰቦች ጋር እንዳትጣላ ቃል ገባልኝ አለችው ማለት ነው። ቃል ገባላት። ከዛም በኋላ እንግዲህ ኪራም ወደ ሄደ። እንግዲህ ጽናት ፍራሿን ማስተካከል ጀመረች። ከላሷ ሁለተኛ ማለት ነው። መጣ ኪራ አባቱ ይፈልገዋል። እዛ ሄደ። ጽናቴን ዛሬ እንዴት ነው ብቻዬን የምታስተኘኝ? እኔ ክፉ ልማድ ለምጃለሁ፣ ከአንቺ ጋር ነው መተኛት የምፈልገው እያለ እንግዲህ ሲያዝጋት ሂድ አባት እዚህ ነው ታውጣ እያለችው እንግዲህ ከዛም አሁን እንግዲህ ደፋር ሆናለች ማለት ፍቅሬን ማጣት አልፈልግም ብላ እራሷን አሳምናለች ማለት ነው። በቃ ናሆሜና መራዊትን ጠሩና እውነቱን ነገሩት። ዘሎ ተነሳ ማለት ነው። ዘሎ ተነሳ። አባቴ በጉጉት ስጠብቁት የነበረው የኔ ደስታ ዛሬ ሆኗል እና ዛሬ እውነቱን ልነግራችሁ ነው ሲል በላምጣና አሳየና ሲል ምቾት ጽናት ነች አለ። ቸኮሎ እኮ ናሆሜ ቸኮላ ማለት ነው። ከዛ ምን አለና ዘሎ ተነሳ። አባዬ ከዛን እንዳትከተለኝ አለና ሄደ። ኪራም ደነገጠ፣ መራዊትም ጽናትም ደነገጡ ማለት ነው።
ከዛ ሁሉም የየቦታቸው ሄዱ። አሰበበትና እንግዲህ እስቲ አሁን ለማንኛውም ጽናትን ጠርቼ ማናገር አለብኝ። አግባ አግባ ብዬ ልጄን ያልሆነ ህይወት ውስጥ ጨመርኩት አይደለ አለ። ምንድን ነው ያልሆነ ህይወት? ምን ኪራ ለኪራ አትገባውም እና ነው ጽናት? ጉድ እኮ ነው። ደሃ ስለሆነች ብቻ ነው የቤት ሰራተኛ ስለሆነች አጃይብ ወላ። ለማንኛውም ከዛ በኋላ አሰበበትና ግን ልጅቷ ጎበዝ ታታሪ ናት፣ ጠንካራ ናት፣ አስተዋይ ናት። በቃ ማለት ግን ልጄን ተወደው ይሆን አለ። ስለዚህ ጽናትን ጠርቼ ማናገር አለብኝ አሉ። ጽናትን እንግዲህ ጠርተው አናገሩ። ከኪራ ጋራ ምን ያክል ሆናችሁ ሲላት ትንሽ ቆይተናል ጋሺ አለችው ማለት ነው። ታዲያ አሴትን እና ኪራ እንዲጋቡ ያኔ ስነግርሽ አብራችሁ ነበራችሁ ከኪራ ጋር? አዎ ጋሺ። ታዲያ ለምን አልተናገርሽም? ማለት ፈርቼ ነው። ለምን አላት። አይ በቃ በሰዓቱ እኔ ለኪራ የማልመጥነው ነገር ሆኖ ወይም ደግሞ እናንተ የማትቀበሉ ይመስሉኝ፣ እንትና ደግሞ ሀሴት ደግሞ የተሻለ የቤተሰብ ስለሆነች ስለነገሩኝ ነው ምናምን ብላ ነገረችው። አይ ከምትደብቁ እውነቱን ብትናገሩ ኑሮ ይሄ ሁሉ አይመጣም ነበር አላት ማለት ነው። እንግዲህ እውነቱ ስለተናገረው ዛሬ ደስ ብሎኛል። በቃ አሁን ሁሉንም ታዩና ግን ኪሩቤልን ትወጂዋለሽ አላት። እንዴ በጣም ነው ጋሺ፣ በጣም ነው የምወደው ከሚያስቡት በላይ በጣም አፈቅረዋለሁ ኪራን። እሺ በቃ አለ። ግን ጋሺ ይቅርታ አድርጉልኝና ኪራን በጣም እንደምትወዱት በጣም እንደምታከብሩት እሱም ደግሞ ስለእናንተ በጣም እንደሚያከብራችሁ በጣም እንደሚወዳችሁ ሁሌም ይናገራል እና ምናምን አለችው። እሺ በቃ አለና ኪሩ ሄደች። እንግዲህ ከዛ በኋላ አሰበበትና ጽናትና ኪራን ብቻቸውን ቁጭ ብለው እያወሩ እያለ ከዛም መኝታ ቤት በር ላይ ቆሞ አዳመጣቸው ምን እንደሚያወሩ። ከዛ ከፍት አድርጎባቸው ሲገቡ ደነገጡ ሁለቱም ማለት ነው። ያወራችሁትን በሙሉ ሰምቻለሁ፣ ግን መደበቁ ለምን አስፈለገ ምናምን ስል ምን እናድርግ ታዲያ አባዬ ምናምን አለ። ለማንኛውም በቃ ደስታ ከደስታዬ ነው ብሎ ደስ አባዬ እሺ አለ አለ። የሚያደርገው ሁሉ ጠፋው ኪራ ማለት ነው። እና ከዛ ጽናትንም ነይ ይቀፍኛሉና አቀፏት። በጣም ደስ ይላል። እና ዋነኛው ነገር ግን መነገር የነበረበት የእናቱ ነገር ነበረ። እንግዲህ እስከ መቼ እንደምትደብቁት እኔ አላቅም። ሴትይቱ አንድ ነገር ብትሆን ልጁ በኋላ የአይምሮ ጠባሳ ሆኖበት ነው የሚቆየውና አላቅም፣ ልቡ ነው የሚሰበረው በእውነት ማለት የሁላችንም አለ ይሄ ስብራት ማለት ነው። እናታችሁን ሳትንከባከቡ፣ ህመሟን ሳታውቁ፣ ህመሟን ሳትሰሙ ከዚህ ዓለም ብትሄድባችሁ ህመሙ በጣም ከባድ ነው እና